ቆይ ግን ለምንድን ነው ጠዋት ሰላም ነህ ከሰዓት ግን ደብረዋል? ዛሬ ሰላም ነህ ነገ ግን ደብረዋል? ይህ ሳምንት ሰላም ነው የወዲያኛው ሳምንት ግን በጣም ደብረዋል፣ ያስጠላል። ለምንድን ነው? ብዙ ሰው እዚህ ህይወት ላይ ነው ያለ፣ ብዙ ሰው ማለት ነው ሰላሙ በቃ የታየ ወይም የተጨበጠ ነገር አይደለም፣ ምስቅልቅል ያለ ነገር ነው የሚታይ። እርግጠኛ ነኝ ይህን ቪዲዮ የምትሰሙ ሰዎች ራሱ አሁን ብዙ ምስቅልቅል ያለ ነገር ሊመስላችሁ ይችላል። አሁን የተመሳቀለባችሁም ልትኖሩ ትችላላችሁ። ግን እርግጠኛ ነኝ የሆነ ነገር ስታችኋል። ያም አንድ ነገር ነው። አንድ ነገር ስታችኋል። ይህንን ብታስቡት፣ ይህንን ብታውቁት ኑሮ፣ ይህንን ብትገነዘቡት ኑሮ ምንም ነገር አይደብራችሁ። ለምንም ነገር ኪራይ ሰጡ፣ ለምንም ነገር አትታበዩም ነበር። ይሄም አንድ ነገር ምን እንደሆነ ልንገራችሁ። መቼ እንደምትሞት አታውቁም። እስቲ ህይወቱን በእጁ የያዘ ሰው አለ? የለም። ህይወቱን በእጁ የያዘ ሰው አለ? አሁን ልትሞት ብችልስ ማን ያውቃል? ለምንድን ነው የኋላን አስቦ ነው? አብዛኛው ሰው የኋላውን አስቦ ነው የሚከፋው የሚደብረው ህይወቱን እያሰበ። ነገር ግን አሁን መኖር ቻለ፣ አሁን መደሰት ቻለ፣ አሁን መስራት ቻለ፣ አሁን ማገልገል ቻለ። ይህንን ነገር ካወቅ እርግጠኛ ነኝ አትከፋ። ገና ብዙ ዘመን እኖራለሁ ብለን አሁን ብዙ ነገር ያጣያል። አሁን እየደበረ ጭንቅላትን እያሳቀቀው ያለ ብዙ ዘመን ለመኖር። ስለዚህ መጀመሪያ መቼ ነው የምሞተው? ስንት ዘመን ነው የምኖረው? አይታወቅም። ይሄ ሚስጥር ነው፣ በእግዚአብሔር ብቻ የታወቀ ነገር ነው ያንተ ህይወት። አሁን ምሽት ልትሞት ይችላል፣ አሁን በዚህ ደቂቃ ውስጥ ልትሞት ይችላል፣ አይታወቅም። ስለዚህ ዛሬ ተደስተህ ነው፣ አትከፋ፣ አታስብ። አታስብ ስለ አታስብ ማለት አለ፣ አትጨነቅ ልልፈልግ። ስለዚህ ይህን ነገር በማስታወስ ራሳችሁን ወደ ራሳችሁ መልሱና ዘና ያለ ለቀቅ ያለ ኑሮ መኖር ትችላላችሁ። ለቀቅ ያለ በቃ ይህንን የልጓም አውታር ልቀቁት። እናንተ እንደዚህ ሰቅዞ ወደ ኋላ ሊመልሳችሁ የሚችል ፊውቸር እያሰበ አሁን ሊጨነቅ የሚችል የፊውቸሩን እያሰበ አሁን ያለን ሰዓታችሁን፣ ጊዜያችሁን፣ አእምሯችሁን ሊገልባችሁ የሚችልን ነገር አሁን አስወግዱ። ይህን ስታደርጉ እናንተ ራሳችሁን በራሳችሁ መምራት ትችላላችሁ። የእውነት ደስታ ይኖራችኋል። የእውነት ሰላም ልባችሁ ጋር፣ የእውነት ከሌላው ሰው ጋርም ሰላም ትሆናላችሁ። አመሰግናለሁ። መልካም ምሽት።